ዳንዲ ከፍ ያለው እባላለሁ። የጅማ ዩኒቨርሲቲ አዲስ አበባ ካምፓስ የሄልዝ ሞኒተሪንግ ኤንድ ኢቫሉዌሽን የኤምኤስሲ ማስተርስ አንደኛ ዓመት ተማሪ ነኝ። ይህን ሞኒተሪንግ ኤንድ ኢቫሉዌሽን እንደ አጋጣሚ በስራ ለብዙ ዓመት ስሰራ ነበረ። በቢሮ ደረጃ በኤክስፒሪየንስ ደረጃ ከ15 ዓመት እየሰራው ነበረ። ግን ራሴን በትምህርት ደግሞ በአካዳሚ በሳይንሱ ደግሞ ማጠናከር እፈልግ ነበረና ይህን ትምህርት ለመማር በጣም እፈልግ ነበረ። ጓደኛ ያለ እዚህ ጅማ ዩኒቨርሲቲ ሄልዝ ሞኒተሪንግ ኤንድ ኢቫሉዌሽን የተማረ ከሱ ነው የሰማሁት መረጃውንና እንደ አጋጣሚ እንደሰማው ወደ ቢሮ ደወልኩ። ከዛው ተመዘገብኩ። ሌላ ደግሞ ከጅማ ዩኒቨርሲቲ እኔ ትንሽ ከኔ ጋር የሚያያዝ ነገር ምንድነው? ከዛሬ 40 ዓመት በፊት አባቴ ጅማ ጤና ሳይንስ ነው የተማረና ለዛ ለጅማና ለጅማ ዩኒቨርሲቲ ለየት ያለ ታሪክና ፍቅር ነው ያለኝ። ለዛ ነው ከሌሎቹ መርጬ እዚህ ጅማ ዩኒቨርሲቲ የገባሁት። ትምህርቱን ከጀመርን በኋላ ደግሞ ምንድነው በፊት እኔ በስራ ዓለም ላይ አንዳንድ ነገሮች ሲያጋጥሙኝ የነበረው አሁን በአካዳሚ ሳገኛቸው ደግሞ በደንብ እየገባኝ እየተረዳው ነው። መምህራኖቹም በጣም ልምድ ያላቸው ከጅማ ዩኒቨርሲቲ ነው የሚመጡት። ልምድ ያላቸው መምህራኖች ናቸው። ሁሉም ነገር ምቹ ስለሆነ በጣም ደስተኛ ነን። ስለዚህ ትላንት የነበረኝን በቢሮ ደረጃ የነበረኝን የሞኒተሪንግ ኤንድ ኢቫሉዌሽን አሁን ደግሞ በሳይንሱ በአካዳሚው ራሴን እያጠናከርኩ ነው። ትምህርቴ ባክግራውንድ እኔ ጤና ነበር ስማኝ የነበረው። ዲግሪ በነርሲንግ ነው የተማርኩት። ሌላ ፐብሊክ ሄልዝ ማስተርስ ተምሬያለሁ። ይሄኛውን ፈልጌ ደስ ብሎኝ የተማርኩ ነው ለማለት ነው። በጣም ነው የማመሰግነው።